ሰላም ሰላም የቻናላችን ቤተሰቦች፣ ዛሬ ደግሞ ከከተማ ውጪ ወደ ውብ የገጠር አካባቢ ይዘናችሁ መጥተናል። ዛሬ ከነአምና የማርያም ጋር በመሆን ዘመናዊ የባህል ቤት ግንባታና የዕደ ጥበብ ስራዎች የራሳችንን ጉልበት አስተዋጽኦ እያደረግን አዲስ ልምድ የምንወስድበትን ድንቅ ቀን አብረን እንቃኛለን። እስከ መጨረሻው አብራችሁን ቆዩ። አሁን ግልጽ ሆኖ ባይታይም ቤቱ በባህላዊና በዘመናዊ መልኩ የአካባቢው ባህልና እሴት በጠበቀ መልኩ እየተገነባ ይገኛል። ልጆቻችን ከታላላቆቻቸው ጋር በመሆን በእጃቸው የሚችሉትን ስራ ለመስራት እንዴት እንደሚተጉ እየተመለከትን ነው። ይህ ትውልድ ከስራ ጋር እንዲያድግና የባህል ቤቶችን ግንባታ እንዲለማመድ ትልቅ ዕድል ነው። የባህል እሴት ማስተላለፍ የባህል ቤት ግንባታ ከቀርከሃ፣ ከእንጨት እና ከጭቃ የሚሰራ በመሆኑ ለአካባቢው ምቹና ጤናማ ነው። ከተፈጥሮ ጋር ያለው ቁርኝት በገጠር ውብ ከባቢ አየር ውስጥ ማደግ እና በግንባታው ሂደት መሳተፍ ልጆች ከተፈጥሮ ጋር ያላቸው ትስስር አጠናክሮ አእምሯቸውንና አካላዊ ብቃታቸውን እንዲያዳብሩ ያደርጋል። ከሰላማዊ የገጠር አየር እና ከለምለም አካባቢ ጋር የስራ አካባቢው በራስ ልዩ መነቃቃት ይፈጥራል። ስራን ከጨዋታና ከረፍት ጋር በማቀናጀት ቀኑ እንዴት እጅግ አስደሳች እየሆነ እንዳለ ልብ በሉ። የተፈጥሮ ትኩስነት እና የአእምሮ ረፍት ከተማው ውስጥ ካለው ጩኸትና ግርግር ወጥቶ በዚህ ሰላማዊ የገጠር ተፈጥሮ ውስጥ መስራት ለአእምሮም ሆነ ለአካል ትልቅ ረፍት ይሰጣል። ከጨዋታ ጋር የተደባለቀ ትምህርት ልጆቻችን በጭቃ ውስጥ እየተጫወቱ በሌላ በኩል ደግሞ ስራዎችን በጎልማሶች ጋር ሲሰሩ መመልከት የዕለት ተዕለት ህይወታችን ምን ያህል አስደሳችና ጀብዱ የተሞላበት እንደሚያደርገው ያሳያል። የጋራ ትብብርና ማህበራዊ ትስስር በገጠሪቱ አካባቢ ያለው የጋራ መተጋገዝ መንፈስ ስራን ከባድ ከማለት ይልቅ እንደ አንድ ትልቅ መዝናኛና ድግስ እንዲታይ ያደርገዋል። የቤተሰብና የአካባቢ ትብብር የኢትዮጵያዊነት መገለጫ ነው። የጉልበት አስተዋጽኦ እያደረግን የራሳችን ቤት በገዛ እጃችን መገንባት የሚሰጠው እርካታ ከምንም በላይ ትልቅ ነው። እዚህ ላይ የምንወስደው ልምድም ለወደፊት የምንገነባቸው ቤቶች ትልቅ መሰረት ይሆናል። የራስን ጥረት መለማመድ ነገ ልጆቻችን ራሳቸውን ችለው ለመቆም በእጃቸው ሰርተው ለመለወጥና ለቤተሰቦቻቸው አስተዋጽኦ ለማድረግ ከወዲሁ የስራን ከበሬታና ልምድ እንዲወስዱ ትልቅ ትምህርት ይሰጣቸዋል። የተግባር ልምድና የእውቀት ሽግግር በንድፍ ሐሳብ ብቻ ሳይሆን በግንባታው ሂደት ውስጥ በአካል ተገኝቶ መሳተፍ እንደነ የማርያምና ነአምን ተግባራዊ እውቀትን በቀላሉ ለመቅሰም እና የዕደ ጥበብ ክህሎትን ከልጅነት ዕድሜ ጀምሮ ለማዳበር ያስችላል። የማርያም በአካፋው መሬቱን ስታስተካክልና ትንሹ ነአምንም በበኩሉ አቅሙ የፈቀደውን ያህል አካፋና ዕቃዎችን ይዞ ሲያግዝ ስናይ ልባችን በኩራት ይሞላል። አብሮ መስራት፣ መደጋገፍ እና ባህላዊ እውቀትን ለቀጣዩ ትውልድ ማስተላለፍ የዚህ ጉብኝታችን ዋና ዓላማ ነው። ይህ ከልጅነት ዕድሜ ጀምሮ በስራ ላይ መሳተፍ ልጆች የስራን ከበሬታ እንዲረዱ፣ ኃላፊነት እንዲሰማቸውና ነገ አዋቂ ሲሆኑ ራሳቸውን የቻሉ ጠንካራ ዜጎች እንዲሆኑ ትልቅ መሰረት ይጥላል። ከከተማ ጩኸት ወጥቶ በዚህ ሰላማዊ የገጠር ተፈጥሮ ውስጥ ከቤተሰብና ከጎረቤቶች ጋር በመተጋገዝ ለአእምሮም ሆነ ለአካል ልዩ ረፍት ይሰጣል። የጥንት የእጅ ጥበብና የጋራ መተጋገዝ ባህል ከትውልድ ወደ ትውልድ ለማሻገር እንዲሁም ባህላዊ ቤቶችን ግንባታ እውነተኛውን ልምድ ለመውሰድ ከዚህ የተሻለ አጋጣሚ የለም። ለዛሬ ያዘጋጅንላችሁ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።